እኔ ዘሽ ይጂ በቃ ወይ አንዴ ፍሬም ስማኝ። እኔ ሰዓት ውስጥ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው። አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረግም። ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። በእግዚአብሔር ፍሬም ስለማያስፈልገው ነው እንዴ ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ይጂ በቃ ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር እሺ አታድርገው። ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓት ውስጥ ብዬ ጠየቅኩት እንድትመልስልኝ አይደለም፣ ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም። እግዚአብሔርን እኔ ብሩ አሳስቦኝ አይደለም። ታውቃለህ፣ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ። ኦኬ ሰላም ውድና የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ብዝት ይበልኝ። ዛሬም እንግዲህ ያው ተመልሰን በአንድ ሀሳብ ወደ እናንተ መተንላችኋል። አብርሽ ሰላም በላችሁ። ሰላም እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እና ደህና ነን ሁላችንም። እናንተ እንዴት ናችሁ? ማጠገብ እንዳትደርሺ እየሰማሽኝ ነው? በእግዚአብሔር በቃ እንኪ እሺ ቆይ እሺ አንዴ አዳምጠኝ። ሰዓትሽን ይዘሽ ሂጂ እንጂ ከመጀመሩ ነው ፍሬም የሚመለሰው። ለምን እንደዚህ የምታስገድደው? በእግዚአብሔር አብርሽ ስማኝ እንዴ ይኸውልህ እግዚአብሔርን ስታውን አለማድረግ ትችላለህ፣ መብት ነው። እኔ ወደኸዋል ብዬ ስላሰብኩኝ ነው ስታውን ረጅም ጊዜ እያደረግከው የነበረው አይደል? አብርሽ አብርሃም ተወዶ ነበር አይደል? ይሄን ስጦታ መመለስ ምን አመጣው? አብርሽ ልረዳ እየሞከርኩ ነው። ሳነካው አውሪው ልጁን እንዴ ስነ ስርዓት የለሽም እንዴ? እሺ ይቅርታ ስለነካሁት ይቅርታ። ግን ደግሞ ይሄን ሰዓት መቀበል አልችልም። እኔ ካልተቀበልሽ ወርወረ ነው እንሄዳለን። ካልተቀበልሽ ነው አመጣው ሶታ ብዬ ነው። ስለዚህ አክብረን እኮ እየሰጠንሽ ነው። ከሚወረወር እየሰጠንሽ ነው። እኔ እኮ አክብሬን የሰጠው ቴክ ማንተ ብለህ ሆኖ እንጂ ይሄ ልጅ እንደዚህ ያስብ አብርሃም አንተ ፈልገው ነው። አብርሃም የእሷ ሰዓትም የእሷ ስጦታ ትፈልጋለህ እና በቃ አልፈልግም አለው። ከዚህ በኋላ ሌላ ሰዓት ከቻለ አድርጌያለሁ እና ደግሞ የሰጠሽኝ ስጦታ ሰጥቼው በራሱ ፍላጎት እንደሆነ እኮ እየነገረሽ ነው። ስለዚህ እንግዲህ ሰዓትሽን ይዘሽ እንጂ ሄርሜላ ካሁን በኋላ ደግሞ አብርሃም ጋር መጥተሽ እንድታስጨንቂውም ሆነ ሌላ ነገር እንድትፈጥሪ አልፈልግም። ከአንድም ሁለቴ ተደጋግሜ እየነገርኩሽ ነው። እንዴ ገብቶኛል። ግን ደግሞ እኔ ሰዓቱ ብዬ ዛን ቀን የጠየቅኩት እየነገርኩ ነው እኮ መደጋገም አይጠበቅብኝም። ኤፍሬም ሰዓቱ ሲያልኩት የኔ ሰዓት የት ሄደ ምናምን ማለት አይደለም። ግን ይሄን ሰዓት ሌላ አረ ሄርሜላ ሰውን በቃ በስጦታ በገንዘብ በቃ በጥቅማ ጥቅም የምትገዢ ነው አይደለ? የሚመስልሽ አረ ተይ እንጂ ተይ። ምን ነው አንቺ ሰዓት ወርቅ እኮ ብርቅ አይደለም ለሰው ልጅ ማለት ነው። ወርቅ ማጌጫ እንጂ ምንም አያኖርም። ወርቅ እኮ ማጌጫ በቃ እንደማንም ኮቶት ማጌጫ ብቻ እኮ ነው። ወርቅ ምንም አይሰራም። ገባሽ አይደለ? ወርቅ ስጦታ በውድ ሰጥቼ የታደረከው ለምን አወለከው? ለምን አስቀመጥከው? ለምን ቀየርከው? እንዴ አንድ ሰዓት እንደ መሽገር ተጣብቆበት 2 ዓመት ሁሉ ሊበስ እንዴ ልጁ ጉድፈላ እንዴ መፍቱ እኮ ነው። እጁ የራሱ የፈለገ ነገር ማውለቅ የፈለገውን ነገር ማጥለቅ እኮ ይችላል። እንዴ ምንድነው አንቺ እንደዚህ ያዙኝ ልቀቁኛልሽ? እንደዚህ አረ ተረጋጊ እንዴ አረጋጊ እንጂ ሄርሜላ አረጋጊ እንዴ። ቆይ አንቺ ሴትዮ እንዴት ነው የሚያደርግሽ? ለምንድነው ያወለከው? ለምንድነው የቀየርከው? ለምንድነው ሌላ ሰዓት ያደረግከው? ለምን ሌላ ሰዓት ገዛ? እኔ በውድ ለምን በ500,000 ሳይሆን ለምን በ5 ሚሊዮን አትገዢም? እሱ የራስሽ አመለካከት ነው። ሰው ልጅ ግን በስጦታ አይገዛም፣ በገንዘብ አይገዛም። ሰው ልጅ መግዛት የምትችይ በሰውነቱ ብቻ ነው። ሰው በመሆንሽና በፍቅር ነው። በቃ ሰው ልጅ በጥቅማ ጥቅም ለምንድን ያወለከው? እኔ ባገኝሽ ቁጥር እኮ ሰዓትን ለምን ያወለከው? ለምንስ ቀየርከው? ለምንስ አወለቁብን? ቆይ አንቺ ትንሽ አይደብርሽም እንዴ ሰው ሳይነግርሽ ራሱ? አረ ሼም ነው ሄርሜላ እንዴ። አንዳንድ ጊዜ እኮ የምናደርገውን ነገር ቆም ብለን ብናስብ መልካም ነው። አንቺ እኮ ያልሽ እኮ ለምንድነው ጭርሱን ለምንድነው ያወለክ እኮ ነው። እና አንዱ ሰዓት እንደ መሽገር ተጣብቆልሽ ሲተኛም እንዳታወልቅ ማለትሽ አይቀርም ትንሽ ስትቆይ ማለት ነው። ጉድፈላ ኤፍሬም እኮ ቀጥታ እየነገረሽ ነው። ያንቺ ሰዓት ካወጣን በኋላ ነው ልጁ ሰላም ያገኘ ሰላም የሆነ እያለሽ እኮ ነው። አንቺ ግን ሊገባሽ አልቻለም። ግን ምን ሆነሽ ነው ሄርሜላ? ምን አለበት የሴት ክብርሽን ብትጠብቂ? ምን አይነት ጊዜ ላይ ነው ያለ ነው? እንዴት ነው ሴት ልጅ በዚህ ልክ ወንድ ልጅን የምትለማመጠው? ምን አይነት ጉድ ነው? ሴት ልጅ እኮ ክብር ናት። ፈጣሪ የሰጣት ራሱ ክብር ናት እኮ ሴት ልጅ
እንዴ ወንድ ልጅ እንኳን እንዲ ተለማምጥሽ ለምኖሽ መጥቶ ነገ እንትንሽን ባፍንጫ ነው ምልሽ። አንቺ ምንድነው እንደዚህ ክብርሽን አወረድሽ? እንደዚህ የሴት ልጅን ክብር አወረድሽ። ምን ነው እንደዚህ ቦታሽን አጣሽ? ምን ነው ቦታሽን አጣሽ እንደዚህ እንዴ? ጉድፈላ። በቀደም ደግሞ የፖስት የሆነ ነገር አይቼ ማለት ነው። በጤፍ ሚዛን ወርቅ አይመዘንም። ማን ነው ጤፍ? ማን ነው ወርቅ? ቢገባሽ ኖሮ ማለት ነው ኤርሜላ ልንገርሽ፣ ለሰው ልጅ ከወርቅ የበለጠ ጥቅም ያለው ምንድን ነው? ጤፍ እኮ ነው ጥቅም ያለው። ቢገባሽ ከወርቅ የበለጠ ለሰው ልጅ ጥቅም ያለው ጤፍ ነው። ይገባሻል? አንቺ አይገባሽም መቼም፣ አይገባሽም መቼም፣ አትማሪም። አንቺ ደንዝዘሻል ማለት ነው። ገባሽ አይደለ? እዚህ የምትዘረጊያቸውን ቅኔዎች ለምን ራስሽ አትጠቀሚም? ለምን አትገበሪም? ራስሽ ማለት ነው። ራስሽን ለምን አታስከብሪም? እዚህ መተሽ በጤፍ ሚዛን ወርቅ አይመዘንም እንዴ? እሱን አንቺ ነሽ እንዴ የምትነግረን? ራሱ እኮ ሁሉም እኮ የራሱ ቦታ አላቸው። አንቺ ነሽ ቦታሽን ያላወቅሽ እንጂ። አንቺ ቦታሽ ስላላወቅሽ እኮ ነው። ገባሽ አይደለ? ሚዛንሽ የወርቅ ይሁን የጤፍ ይሁን አናቅም፣ ስለ ቦታ ስለሌለሽ ማለት ነው። እንደ ፌንጣ ፍጥጥ እያልሽ የሰው ትዳር ላይ የሰው ህይወት ላይ የሰው ባል ላይ ፍንጥጥ ስለምትይ ሚዛንሽ የት እንደሆነ ራሱ አናቅመኛ። ገባሽ አይደለ? ይገባሻል? አንቺ መቼም ይመስለኛል አንቺ የኔ ሚዛን ወርቅ ነው ልትይ ትቻለሽ። ኖ ወይ ኖ። የወርቅ ሚዛን ከወርቅ ሚዛንና ከጤፍ ሚዛን የትኛው ይበልጣል? የጤፍ ሚዛን ነው የሚበልጠው። ቢገባሽ ነው ማለት ወርቅ ማጌጫ እንጂ ማኖራ አይደለም። ኦኬ ቢገባሽ፣ ወርቅ ማጌጫ እንጂ ማኖራ አይደለም። ከገባሽ ማለት ነው። አንቺ መቼም አይገባሽም። የሚገባሽ ሰው አይደለሽም። የሚገባሽ ሰውም አይደለሽም። አንቺ አትመሲም። ሲገባሽ አይገባሽም አንቺ ማለት ነው። አይደለም ተነግሮሽ አይደለም። አንቺ በቦሎኮስ በመርፌ ቢሰጥሽ ራሱ አይገባም። ተመልሶ ነው የሚወጣ እንዴ። ምን ነው እንደዚህ ተቦካካሽ? ሚዲያ ነጭ መላላችሁ። ቆይኛ ከአንቺ ምንድን ነው የምንማረው? ትውልዱ ምን እያስተማርሽ ነው? ቆይ አንቺ ምንድን ነው እዚህ ሰዓት ላይ የሆነ ነገር አለ። ሰው እንደው የሚልሆነ ነገር አለ በጤናማ እንደዚህ። ከዚህ በፊት ከሆነ ጊዜ ተናግርሻል። ይሄን ሰዓት ካወለክ እኔ እናንተ እንጣላለን። እንድንጣላት የማትፈልገው ከሆነ እንዳታወልቅ ብለሽው ነበረ። ገባሽ አይደለ? ይሄን ሁሉ እናስታውሳለን። አንቺ መሽገር የሆንሽ ሴትዮ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ እየተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ይሁኑ፣ ከኔ ጋር ሁኑ፣ አበረታቱኝ። ቪዲዮን ሼር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። ከወደ ቤቴ በሰላም መጣችሁ በድጋሜ። እንግዲህ አንዳንዶች እንግዲህ ቦታዎቹን የማያውቁት ራሱን የሚያራክሱ ማንነቱን የሚያራክስ ሴትነቷን የሚታራክስ ሴት አለች ማለት ነው። እንግዲህ ኤርሜላ አሁንስ የሚታደርገው የሚትሆነው ነገር መላቂጡ ጥፍትፍት ብሎበታል ማለት ነው። ምን እንደሚታደርግ ምን እንደሚሰራ ራሱ ግራ ተጋብታለች ማለት ነው። እኛ ምንድን ነው የምንማረው? ቆይ ካንቺ ሰዓቱን ለምን አወለክ? ሰዓቱን ለምን አወለክ? ሰዓቱን ለምን አወለክ? የት አደረክ? ለምን አዲስ ገዛ እንዴ? ቆይ አንቺ ሰዓት ብቻ ነው 1 አመት ሙሉ ወይስ እድሜ ልክ እስካለው ድረስ የአንቺ ሰዓት መልበስ አለበት? አረ ወገን እንተሳሰብ። አረ ኤርሜላ ወደ ራስሽ ተመለሽ። አረ ፈጣሪ መስተዋሉን ይስጥሽ። ቆይ አንቺ ምንድነሽ? አንቺ ምንድነው እንዴ?